ሰርጉ ወደ ሀዘን ተቀየረ ማለት ነው። የጽናትና የኪራ ሰርግ በሰርጋቸው ዕለት በጣም አስደንጋጭ ነገር ተፈጥሯል። ሰላም ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች ሰላም እንደምን አላችሁ? የቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። በዛሬው ዕለት ኪራና ጽናት ለሰርጋቸው ነበር ማለት ነው። እሱም እናታቸው ከገጠር መታ ነበር የነሱን ደስታ ለማየት። ያው እንደሚታወቀው ጽናትና ኪራ የእናቱ መታመም አያውቅም ማለት ነው። ማለት እናቱ እንዳትናገሩ ኪራ ከሰማ የኔን ህመም መቋቋም አይችልም በማለት የእናቱን ህመም ተደብቆ ነበር። አባትየውም ለጽናት ለኪራ እንዳትናገር በተደጋጋሚ አስጠንቅቋት ነበር። ያው ማለት የኪራ እናት እንደታመመች ኪራ ማወቅ የለበትም በማለት ማለት ነው። እኔ ጋር እዚህ ጋር ግን ባይደብቁት ቢነግሩት ባይነኝ። ምክንያቱም የሚፈጠረውን ነገር ነግረውት እዛው ማለት መቋቋም ማቃት ምንም አለው ከጸጸት ይድን ነበር ብዬ አስባለሁ። ነገር ግን አልተነገረውም ማለት ነው። አሁን ላይ ለሰርጉ ሽርጉድ እያሉ ሰርጋቸውን ላይ ከሄዱ በነበረበት ሰዓት ያ ሁሉ ችግርና መከራ አልፎ ጽናትና ኪራ ሊጋቡ ያው አባትየውም ጋብቻቸውን ፈቅዶ ሊድራቸው ሽርጉድ እያለ ነበር። ቤላቸውንም መርጠው ነበር ማለት ነው። ሰርጋቸውም እንደሚሆን ማለት እናታቸውም ደስታቸውን ለማየት አንድ ልጅን ሳልድር እንዳልሞት በማለት ባሏን በተደጋጋሚ ኪራ እንዳገባ እያለች ትነግረው ነበር ማለት ነው። የኪራ አባትም ኪራን እንዳገባ በዛሬው ዕለት ማግባት አለበት ግዴታ ነው ምናምን ብሎ ማለት በጣም አፈጣጥኖት ነበር ማለት ነው ሰርጉን። ምክንያቱም እናቱ ከመሞቷ በፊት ደስታውን አይታ እንኳ ብትሞት ምናምን ብሎ ነበር። ነገር ግን እሱም አልተሳካም ማለት ነው። በጣም የሚያሳዝን ሁኔታ ማለት ነው። ህይወት አንዳንድ ጊዜ እንደዚህ ናት። እና ኪራ ማለት የኪራ እናት የነ ኪራን ደስታ ለማየት መታ ነበር። ያው ኪራም በነገራችን ላይ ኪራም ጠርጥሮ ነበር እናቴ ታማለች የሆነ ነገር እንደደበቃችሁኝ ያስታውቃል በማለት ተናግሮ ነበር። ግን ሊነግሩት ፈቃደኛ አልነበሩም። ምክንያቱም የእናቱን ህመም ከተነገረው ኪራም መቋቋም አይችልም በማለት ያው አልተነገረውም። እሱ ግን ጠርጥሮ ነበር። የጠረጠረውም አልቀረም። ያው ሲያወሩ ምናምን ደረሰባቸው ማለት ነው። አፋጠጣቸው። እናም እናቱ እንደታመመች ነገሩት። በጣም አዘነ፣ በጣም ተበሳጨ። እንዴት ትደብቁኛላችሁ? እንዴት የእናቴን ህመም ትደብቁኛላችሁ? ምን አይነት ሰው አድርጋችሁ ነው የምታስቡ? ምናምን ብለው በጣም ጮህባቸው። ጽናትን ልታረጋጋው ሞከረች። ነገር ግን በጥፊ መታት። እንዴት ትደብቅኛለች ብሎ አባትየው ላይም ጮኸ። በጣም ጮህባቸው ማለት ነው። እናቲቱ ያው በድንጋጤ እዛው ወደቀች ማለት ነው። ኪራ ሲጮህ በዛ በቃ ሞተች ማለት ነው። በጣም ያሳዝናል ማለት እናቱ ከሞተች በኋላ በጣም ኪራ በጣም ተጎድቶ ነበር። በጣም አዝኖ ነበር። ምክንያቱም እናቴን የገደልኳት እኔ ነኝ፣ በእኔ ምክንያት ነው የሞተችው እያለ በር ዘግቶ 3 ቀን ድረስ ሲያለቅስ ነበር። ምግብም አይበላም፣ ማንንም ማናገርም ሆነ ማየትም አይፈልግም። ከክላሱ በር ዘግቶ ነበር ያለው እና በጣም ውስጡ ተጎድቶ ነበር። በጣም ያለቅሳል። በጣም ጸጸት ውስጥ ጸጽቶት ነበር ማለት ነው። ምክንያቱም እናቴ በእኔ ምክንያት ነው የሞተችው እያለ እናቴን የገደልኳት እኔ ነኝ እያለ ማለት ነው። እናቱም ይሄ ግልፍተኝነት አንድ ቀን የምትወደውን ሰው ያሳጣል የሚለውን የእናቱን ድምፅ በተደጋጋሚ እያስታወሰ በጣም ሲያለቅስ ሲበሳጭ ነበር። በርም ሊከፍት ፈቃደኛ አልነበረም። ጽናትን በሩ ክፈትልኝ ምናምን ስትለው አልከፍትም ምናምን ብሎ ለማንም መክፈት አልፈለግም። ያው በሩን ዘግቶ ሲያለቅስ ነበር። ያሳዝናል አንዳንድ ጊዜ ህይወት ማለት ነው። ማለት ባላሰብነው ነገር ማለት ይሄ ሁሉ ቢነግሩት ቢያንስ እንኳ አይጸጽተውም። ምክንያቱም አስታመማትም አያትም በቃ ህመሟን ቢያንስ የሆነ እንትን ይል ነበር ብዬ አስባለሁ። ነገር ግን አልተነገረውም። ገና ለገና ኪራ ይጎዳል ምናምን ብለው የእናቱን ህመም እናቱ ስትሰቃይ ስንት ወር ሙሉ ማለት ስንት አመት ሙሉ ስትሰቃይ ምናምን አላወቀም እሱ ማለት ነው። አያቱ እንደታመመች ምናምን አድርገው ነው የሚነግሩት። አያቴ እናቴ ጋር ሂጅ ነው ምናምን ነው የምትለው እናቱ። እና ከባድ ነው ማለት ነው። ማለት ጽናት ድራማ በጣም ብዙ የሚያስተምሩ ነገሮች አሉ በውስጡ። ያው ጽናትም የቤት ሰራተኛ ሆና ኪራ ጋር ተፋቅረው ያው እዚህ ደረጃ ላይ ለመድረስ ትዳር ለመመስረት ሁሉ ደርሰዋል ማለት ነው። እንዲሁም ጓደኝነት የሚታይበት ምርጥ ድራማ ተከታታይ ድራማ ነው። እነ ምሩ እነ ናሆሚ ማለት ነው። አሁን ላይ
ኑሩም በጣም አዝናለች በኪራ እናት መሞት። ኪራም በጣም ተጎድቷል፣ በጣም አዝኗል። ናሆምም ለማጽናናት እየሞከረ ነው። ነገር ግን በጣም አባቱ ጋር ራሱ ማለት አባትየውም በጣም ማለት እንደዚህ ነግሬው በሆን ምናምን ብሎ ተጸጽቷል ማለት ነው። ምክንያቱም ኪራ በጣም ነው የተጎዳው። በር ዘግቶ በጣም ብዙ ጊዜ ሲያለቅስ ነበር። እናቴን ሳትነግሩኝ ማለት እናቴን በቃ በእኔ ምክንያት ነው የሞተችው እያለ በጣም ጸጸት ውስጥ ተጸጽቷል ማለት ነው። ያው የኪራ አባትም በጣም ነው የሚዋደዱት፣ የኪራ እናትና አባት ማለት ነው። እንጥለሽ ሄድሽ፣ ጨከንሽ ምናምን እያለ ያው የኪራ አባትም ውስጡ በጣም አዝኗል እና ሁላቸውም አዝነዋል በኪራ እናት በመሞታቸው። ነገር ግን ከዛ ሁሉ ያው የተጎዳው ማነው ኪራን የተጎዳው። ምክንያቱም መሞቷም እንትን ሳይል በቃ ህመሟን ስንት አመት ሙሉ ተደብቆ እንደታመመች ምናምን ሳይናገር እሱንም እንትን እያለ በጣም እየተብሰለሰለ እና እየተጎዳ ነው ያለው። ነገር ግን አንዳንድ ጊዜ ማለት የእናት ሞት እያደር ነው የሚጎዳው፣ እያደር ነው ውስጥ የሚበላው ይባላልና ማለት በጣም ቢያንስ እንኳን ትዳራቸውን ማለት አይታ ምናምን ብትሞት ማለት ነበር እሷ ምኞቷ ነበር ማለት ነው። የኪራ እናት ያው ብዙ ጊዜ አንድ ልጅን ድሬ ልሞት ሳልሞት የአንድ ልጅን ደስታ ላይ ምናምን እያለች ነበር። ህልሟ ሳይሳካ ሞተች ማለት ነው። ያሳዝናል። ኪራ በጣም ያሳዝናል። አሁን ላይ በጣም ነው የተጎዳው። በጣም ያሳዝናል። የኪራ መጎዳትም ጽናትም ተጎድታለች ማለት ነው። ማለት ጽናትም እንደው በነገርኩት ምናምን እያለች አባትዬ ስላስጠነቀቃት የእናቱን መታመን በነገርኩትኝ እያለች ነው። ነገር ግን ያው እናቱ የኔን ህመም ካወቀ ይጎዳል፣ የኔን ህመም መቋቋም አይችልም ምናምን ብላ ሁሉንም ስላስጠነቀቃቻቸው ለመናገር ፍቃደኛ አልነበሩም። አሁን ላይ ግን ያው ይጸጸታሉ በነገር ነው ምናምን እያሉ እሱ ተጎድቶ ሲያዩት ቢያንስ አስታሚያት ስለዚህ ጠይቂያት ምናምን የሚለው ነገር ትንሽ ይቀንስለት ነበር ማለት ነው። ብቻ ከባድ ነው። የእናት ሞት ከባድ ነው። ያው ምንም ድራማ ቢሆን እናት መተኪያ የሌላት አንድ እናት ናትና እናቶች አይሞቱም። የእናት ሞት በጣም ነው የሚጎዳው። እያደር ውስጥ ነው የሚበላው። በጣም ያሳዝናል። ኪራም በቃ ያናሳይታል፣ ተጎድቷል ማለት ነው። ያሳዝናል እውነት። ያውም እንደዚህ በደስታ ቀን በሰርግ ቀን ሰርጉን ደስታውን ያለው ብላ መታ በደስታቸው ቀን ደስታው ወደ ሀዘን ሲቀየር በጣም ነው የሚያመው። በጣም ያማል ማለት ነው። በጣም ያሳዝናል።